አማራ ክልል ውስጥ የአማራ የራሱን የቻለ ማፊያ አለ ከብልጽግና ጋር ሆኖ ሀገር የሚዘርፍ ፋኖ ኦሮሞን ገደለ ነው የሚባለው። ይቺ የፖለቲካ መሰሪነትንም መረዳት ይሄን ለመቋቋም የምናደርገው ኮሚኒኬሽኖች መሻሻል አለባቸው። ያማጺ አመራር በስራችሁ ያላቸው ወታደሮች አደብ አስገዙ፣ ዲሲፕሊን አስገዟቸው። ከዛ የተረፈውን በህዝባዊ ትግል ማስተካከል የሚቻል ይሆናል። የአማራ ትግል የኦሮሞ ትግል ጊዜውን እንወስደዋለን። የአማራ ትግል እንደ ብሔር ተጨቁናል ብሎ ወጥቷል። ምንም ጥያቄ የለውም። ስለዚህ የቡድን ጥያቄ አለው። ግን በኢኮኖሚው እየተደቆሰ ነው፣ እየተዘረፈ ነው። አማራ ክልል ውስጥ የአማራ የራሱን የቻለ ማፊያ አለ ከብልጽግና ጋር ሆኖ ሀገር የሚዘርፍ የሰሊጥ ነጋዴው ማለት ነው። ትግርቱ በደንብ ያውቁታል። ይሄን የመደብ ትግልም አማራ ውስጥ መካሄድ አለበት፣ ኦሮሚያ ውስጥ መካሄድ አለበት፣ ትግራይ ውስጥ መካሄድ አለበት እና ሉላ ከሆነ ትግራይ ዘንደርጎ በጣም ኢንትረስቲንግ የሆነ ፋሲኔቲንግ የሆነ ጦርነት ባይኖር ፋሲኔቲንግ የሆነ ነገር እየመጣ ነው ኢትዮጵያ ውስጥ። ለ50 ዓመት በህዋት የበላይነት ነበረ የትግራይ ትርክት ሲመራ የነበረው። ዳዚ ኖ ሞር ትርክቱ የዲሞክራሲ ትግል አካል ነው ብዬ ነው የማስበው። ብሔረተኝነቶች የትግራይ፣ የአማራ፣ የኦሮሞ ብሔረተኝነቶች የኢንተርናል ቻሌንጀር መምጣቱ ሊበራላይዚንግ ኢፌክት አለው። ቴዲ ወደፊት ልንዋየው እንችላለን እና በጣም ኢንትረስቲንግ የሆነ ነገር ነው እያየው ያለሁት። ወደ ጦርነት እስካላመራ ድረስ በኦሮሞ መካከል ያለው ክርክር አሁን ብልጽግና ከአማራ ሲጋጭ ኦሮሞ በሙሉ ሆ ብሎ ከጀርባው የሚሰለፍ ነው የመሰለው። አላገኘውም። ምክንያቱም ብሔረተኝነቶች እየላሉ ነው እየሄዱ ያሉት። የራሳቸው የኢንተርናል ሪፎርም እያደረጉ እየሄዱ መሆኑ ነው። ማገባደጃ ላይ በናሽናል ዳያሎግ ላይ ቴዲ ደጋግመሃል፣ በደንብ አላይንበትም። ይሄ ናሽናል ዳያሎግ አቺቭ ሊያደርግ የሚገባው ነገር አላገኘም። ነገር ግን ቅድም አሸናፊ ተናግሮታል፣ ተጨናግፏል፣ ግን አደጋ ሊፈጥር ይችላል። ለወደፊት ንትርኮች መንስኤ ሊሆኑ የሚችሉ አዳዲስ ህጎችን፣ አዳዲስ ውሳኔዎችን ሊያስተላልፍ ይችላል። በ95 ህገ መንግስቱ ሲወጣ ሁሉን አካታችና አደራዳሪ ስላልነበረ ህገ መንግስቱ ቅቡልነት ማነስ ብቻ ሳይሆን የግጭት መንስኤ ሆኖ ቀጠለ። አሁንም የናሽናል ዳያሎግ ወይም ደግሞ የብሔራዊ ምክክሩ እየተደረገ ያለው ዋናው ዓላማ ህገ መንግስቱን ለማሻሻል ነው። አብይ ፕራይመሪ የሚፈልገው የፕሬዝዳንት ለመሆን ነው። ከዛ ምንም ችግር የለኝም እኔ። ግን የጎንዮሽ ግንኙነቶችን የበለጠ ሊያሻክሩ የሚችሉ ሊያጋጩ የሚችሉ ውሳኔዎች እንዳይወሰኑ ከፍተኛ ርብርብ ማድረግ ያስፈልጋል። ትንግርቱ ቅድም ነግቶታል። ልዩነቶች አሉ። እነኛን ልዩነቶች ለመፍታት አስቻይ የሆነ የፖለቲካ ምህዳር እስካልተመሰረተ ድረስ አስቻይ ያልሆነ የፖለቲካ ምህዳር ውስጥ የሚወጡ አዳዲስ አከራካሪ ህጎች ካንሰር ነው የሚሆኑት። አሁን ያሉትን ግጭቶች ማስቆም ብቻ ሳይሆን አባብሰው ለሌሎች ግጭቶችና ቁርሾች መንገድ እንዳይከፍቱ መረባረብ ያስፈልጋል። በጣም ነው የማመሰግነው ቴዲ። ዩ ሃቭ ደን አ ወንደርፉል ጆብ። ፓናሊስቶችም በጣም የሚገርም ስራ የተደረገው። ብዙ ጊዜ እኔ ወደ ቲክቶክ ስመጣ ቲክቶክን የዱርዬ ሰፈር ሚዲያ፣ ሶሻል ሚዲያ የመድረክ ነው። ያም መድረክ ለብጥብጥ፣ ለቀልድ፣ ለመሰዳደብ ከተጠቀምክበት ይሆናል። ለቁም ነገር መጠቀም ይቻላል። ይሄን ሚዲያ እስካሁን ጥሩ ስራ እየሰራችሁ ያላችሁት፣ ወደፊትም እኔም ሌሎችንም እያመጣን ዛሬ ባየነው መሰረት በኢትዮጵያ ሰማይ ስር ተወያይተን ልንፈታው የማንችል አንድም ችግር የለም። እኔና ትንግርቱ ልንመልሰው የማንችለው በአማራና ኦሮሞ መካከል የሚነሳ ጥያቄ የለም። እኔና ቴዲ ልንመልሰው የማንችለው ቢጠየቅ የሚጎረብጠን ጥያቄ በኢትዮጵያ ውስጥ የለም። ለዚህ የባዕድና የምናምን ነገርን ባዳና ባንዳ የሚሉት ነገር ባንዳን የሚፈጥረው የፖለቲካ ምህዳር መዘጋት ነው።
በአድን የሚጋብዘው የፖለቲካ ምህዳር መዘጋትና ወደ ጦርነት መሄድ ነው። እና እንደዚህ አይነት ፓናሎችን አዘጋጇቸው። የመንግስት ሰዎችም የተለያዩ አመለካከት ያላቸው ሰዎች ይምጡ። ምንም የሚፈጠር ነገር የለም። ኢትዮጵያኖች በመወያየት ልዩነትን ያጠባል እንጂ የሚፈነዳ ፈንጂ አይኖርም። በጣም ነው ደስ ያለኝ። ቴዲ ለቴዲ ባላችሁበት አንድ ያጨብጭቡለት። በጣም ነው የማመሰግነው። ቴንኪው። ሌሎቻችሁ የምትሉት ነገር ካለ ትሉና እኔ መጨረሻ አጠቃላይ የምሰናበታለን። እሺ ቴዲ 1 ሚኒት ኮመንት ላይ አድርጌላለሁ። ሌላው እንዳለ ሆኖ መጨረሻ ላይ ያነሳው ጀዋር እንደውም ከዚህ ከመምጣቴ በፊት የሆነ ሩም ላይ ዲስከሽን ነበረን። ችግራችን ሁሉ ብልጽግና ብለን ካቆምን የራሳችንን ችግር ደግሞ ኮንፌስ አድርገን ሰልፍ ክሪቲሳይዝ ማናረቁብናል በሚል አንፃር አይ ነው አንበሳውን ድርሻ ብልጽግና ነው ያለው። ግን እኛ የአብርሃም በጎች ነን ብለን እንደ ተቃዋሚ ካነሳን ችግር አለብን። so that's why ኦላን አስመስሎ ፋኖን አስመስሎ ምንን አስመስሎ የሚያደራጃቸው ኃይሎች አሉ። the same thing ግን በእውነተኛ መዋቅር የተደራጀው ኃይል የስነ ምግባር ልዩነቶች፣ የስነ ምግባር ችግሮች፣ ያፈጻጸም ዓላማ የሚባለው ይሄ እንደዛ ካዩ ምንላቸው ሂደቶች ውጪ የሚደረጉ አሉ። ኢንፊልተር ዶኖ የሚደረጉ ስራዎች አሉ። እነዚህ በደንብ ጠንቀቅ አድርገን ሰልፍ ክሪቲሳይዝም ላይ መስራት። ፖይንት ማድረግ የፈለኩት ትንግርቱ ወንድሜ ያነሳው ላይ እኔ ችግር የለብኝም፣ ግን በኮንፊደንስ የምናገረው ወለጋ ነው ተወልጄ ያደግኩት። አንተ ወይ ደግሞ ባህር ዳር ጎንደር ከሚኖረው አማራ በላይ ወለጋ ለሚለው አማራ እኔ ነኝ ያለኝታ። ራጂ ጊዜ ወስደን ይሄን በሷን ፖይንት እሷን መንካት ፈልጋለሁ። ስለዚህ ችግራችን የአማራ ህዝብ ስርዓቱ ጎዳኝ ብሎ ሊገለኝ መጣ ብሎ ስርዓቱን ቢታገል ችግር የለብንም። እየሞተ ያለው ንጹህ ማህበረሰብ ነው። ስለዚህ ዲናውንስ አርጉ። የእናንተ ኃይል ካልሆነ ሰውን የሚገለው ንጹሃንን የሚገለው ዲናውንስ አርጉ። እኔ ከመከላከያ ጋር ቢታገል ሊገለው የመጣውን ቢገል ችግር የለብኝም። ንጹሃን ማህበረሰብ ግን ለምን ይሞታሉ? ዲናውንስ አርጉ። ያ ከሆነ ወለጋ ላይ ያለው ችግር ውስብስብ ነው። የመንግስት ድርሻ እንዳለ ሆኖ የማንነት ጥቃት ደርሶብኛል በሚል ጥላ ስርም ንጹሃን እየሞቱ ነው። ሶ ያ ህዝብ የኦሮሞም ይሁን የአማራም የሚሞተው ህዝብ ትኩረት ሊኖረው ይገባልና በዛኛው ሳይድ እኛ ዲናውንስ አርገን በኦላስም መንግስት አደራጀው የሚያደርገው ኃይል አለ እንደምንለው በፋኖ ስምም እያደረገ የሚገል ሪስታለኝ ብሎ ከናንተ ትግል ውጪ የሚሄደውን ኃይል ዲናውንስ አርጉት። በነገራችን ላይ ዲናውንስ እናረጋለን። በፋኖ ስም እንደዛ የሚያደርግ ካለ ተጠያቂ እንዲሆንም እናደርጋለን ማለቴ ግን በተደጋጋሚ እዛ ያሉ እንዲናርግ አጠቃላይ ስለነበረን ሚዩት ነው ፕሮፌሰር። አጠቃላይ ስለዛሬው በቃ ሌላ ጊዜ አድሬስ በደንብ ስለምንገናኝ ያ አንገላጭ ውይይት ነው። ሁላችሁንም ከልብ ነው ማመሰግነው። እንደተባለው ከዚህ በፊት ነግሬያችኋለሁ። የፖለቲከኛ ተቀዳሚ ተግባሩ ሚዲያን መጠቀም ነው። ሚዲያ ደግሞ እንደምትሉበት ነው። ተሳዳቢ ጋጦጦች ጋር የምትሉ ከሆነ ስድብ ነው የሚጠብቃችሁ እና ሁሉንም ሚዲያ መጠቀም አለባችሁ። የብልህ ፖለቲከኛ ተቀዳሚ ተግባሩ ያ ነው። በዚህ ጀዋር በተደጋጋሚ ነግሬያችኋለሁ። የገባችሁበት ይመጣል። ኢንስታግራም ላይም ካላችሁ ይመጣል። በፖስታ መጻጻፍም ከጀመራችሁ መጻጻፍ ይጀምራል እና ይሄ በጣም ሊበረታታ የሚገባው ነገር ነው። አታኩርፉ። ዛሬ ያልገባችሁ ጥያቄ ያላቀርባችሁ ሰዎች ይሄ መጀመሪያ ነው፣ ይቀጥላል። ከሰማይ በታች አሉ የምትሏቸውን ጥያቄዎች ሁሉ ታመጣላችሁ። አስሎንጋስ በጨዋነት እስከሆነ ድረስ ሰዎች በቁም ነገር የሚያደምጡት ነገር መሆን አለበት። ስለዚህ አንደበቶቻችሁን ቃላቶቻችሁን መርጣችሁ መሬት ላይ ባለው በሀገራችሁ ጉዳይ ላይ መወያየት አለባችሁ። ታፕታፕ ላደረጋችሁ፣ ኮፒ ሊንክ ሼር ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እንደው በዚህ ጉዳይ ላይ ሳልናገር ምናል ማልፎ ነገር የለም ብትሉም ችግር የለውም። በሚቀጥለው ስለምንገናኝ ሁላችሁንም እግዚአብሔር ያክብርልኝ። ላሰናብታችሁ፣ እኔም ልሰናበታችሁ። መልካም ጊዜ ይስጥልን። ደህና ሁኑ። ቻው።